ህብስቴ ጓደኛዋ ሄርሜላ ከአምላክ ማርገዟን ሰማች። ከዚህ ሁሉ ደግሞ ትልቁ ጉድ ለሷ ልብ ስብራት ሲሆን ወይዘሮ ይፍቱ እግሯን እንዴት ተሻላትና እንዲሁም ቆማ ደረሰችባት። ምንም ያክል ትኩረት ያልሰጠችው ነገር ግን ለህብስቴ ለወደፊቱ እጅጉን አደጋ ጥሎባታል። ህብስት በጣም ብትናደድም በአምላክ ስራና ተግባር ምን እያገናኛቸው ነው እያለች ብዙ ጥያቄ ሲጠይቀና ብዙ ስጠይቃቸው የነበረው ጓደኛዋ ግን ለጥቅም ብላ ጓደኛዋ ራሷና ከልጅነቷ ጀምራ ያሳደጓትን ቤተሰቦቿ እሷም እንደ እህቷ የምታያትን ሄርሜላ ለጥቅሟ ስትል ከአብነት ትንሽ ገንዘብ ታቱ አለሙ ትንሽ ገንዘብ እንዲሁም ከአምላክ ሁሉንም መቆጣጠር ነው የምፈልገው በማለት አሁን ደግሞ ወይዘሮ ይፍቱ ወንድሟ እንድታገባላትና እንዲሁም የምታስፈልገውን ጥቅም ሁሉ ለሷ እንደምትሰራና የምትሰራውን ስራ እያንዳንዱ እርምጃ እንድታሳውቃት ታደርጋታለች። እሷም የፍላጎቷ ይሄ ስለነበረ እሺ በማለት ትመልሳላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓታት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 22 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ወይዘሮ ይፍቱ ሄርሜላን ወደ ክፍል ተጠራቻት በኋላ ወይም አለሙ ቢሮ አስገብታ እኔ ወንድሜን እንድታገቢው እፈልጋለሁ ስትላትም እሷም በደስታና እንዲሁም ለዚህ ለቁም ነገር ስለመረጠቻት በጣም ደስ እንዳላት ትገልጽላታለች። ይህን የምልሽ ባብነት ወይም መልካም ሰው እንዳልሆነና እንዲሁም ብዙ ስራ እንደሚጠበቅብሽና እንዲሁም በጣም ዋጋ ሊያስከፍልሽ እንደሚችል በአምላክ ትነግራታለች። እሷም ከእሷ ትእዛዝ እንደማትወጣና ወይዘሮ ይፍቱ እርሶ የሚሉኝ ሁሉ ለመተግበር እኔ ቃል ገባለሁ በማለት ወይዘሮ ሄርሜላ ተንኮለኛዋና እንዲሁም በጣም አደገኛዋ ልጅ እሺ ብላ ትስማማለች። ምንም የማታውቀውና ምስኪኗ ህብስቴ አልጋዋ ላይ ቁጭ ብላ ዛሬ በአምላክ አብሯት ስለዋለና እንዲሁም ደግሞ ፋንቱ መታ እህትሽ ወይም ጓደኛሻችን ሜንጦ የሆነች ልጅ እኮ መታ ነበረ፣ እኔ ግን እንዳትገባ አደረኳት እናንተን እንዳትረብሻችሁ በማለት ትነግራታለች። እሷ እንዳለሻት ታውቅና ወይም እኔ እንዳልኩሽ ትገምትና ትጣላኛለች ስትላት እንዲያው ህብስቴ እውነት ልሻለሁ እንደዚች አይነት ሜንጦ የሆነች ጓደኛ እንዲቀርብሽ ስል እመክርሻለሁ ስትላትም እሷ በጣም አብሮ አደጌና የልጅነቴ ጓደኛ እህቴ ጭምር ስለሆነች እሷም መጠራጠር ሆነም ወይም አለማመን አልችልም በማለት መልስ ትሰጣታለች። እሷም ለሆነ ሁሉ አሁን የት ናት ስትላት እትዬ ይፍቱ እንደጠራቻትና ቢሮ እያወራቻት እንደሆነ ስለምን እንደምታወራ ግራ የገባት ህብስቴ ስለምንድን ነው ስትጠይቃት አሁንም መልስ አትሰጥም። አቶ በአምላክ ዛሬ ከህብስቴ ጋር ጥሩ ቅርርብነት ስላለው ለምን ይሄን ነገር አደርጋለሁ? ህብስቴን ልጎዳ ትችላለሁ። ደግሞም አሁን ሄርሜላ ወይም ከራሷ ጓደኛ እንዳረገዜ ከኔ ስትሰማ አይኔ ማየት አልችልም። ስለዚህ እጅጉን ልቧን ልሰብረው እየተዘጋጀሁ ለምንድን ነው እኔ እሷን የምቀርበው በማለት ትመልሳለች። አቶ አለሙ ከቤት ወጥቶ ስላደረ ነገር ግን በቅርቡ ካለችና እንዲሁም መምጣት ከቻለች ከሄርሜላ ጋር አብሮ ማድረግ እንደሚፈልግ ደውሎ ያሳውቃታል። እሷም ላድር ስለመጣው ስላልኳ ጓደኛዬን አሁን ብሄድ የት ሄድሽ ስለምትለኝ እባክህ አቶ አለሙ ለነገ እናሸጋግረው በማለት ትጠይቃለች። አቶ አለሙም ይሄንን ቡጥገላ እስከሚያቅፍ ድረስ ጊዜና እንዲሁም በተስፋ እንደሚጠብቅ ቃል ገብቶላት ስልኩን ይዘጋዋል። እሷም እሺ ብላ ትተኛለች። ሁሉም ከተኙ በኋላ ኩሽና ተደብቃ ነበር እያወራችሁ ያለችው። በአምላክ በጣም እየጠጣና እየተናደደ እያለ ምን እንደሚያናድደውና ከማንና እንዴት እንደሆነ ደግሞ ጓደኛው ይጠይቀዋል። እሱም እኔ በጣም ዛሬ ቀርቢያት ነበረ፣ ጥሩም አልነበረም። ነገር ግን በጣም ወደ እሷ የሚከፋኝን ኃይል አሸንፌ ወደዚህ መጣው ሲለውም በእርግጠኝነት ተሸንፈሃል፣ ምክንያቱም አንተ ያሸነፍክ የመሰለህ እኮ ይኸው ጠርሙስ ውስጥ ተደብቀሃን ሲለውም እኔ ምንም ይሁን ምንም ነገር ግን ከህብስቴ ማምለጤ ለእኔ ትልቅ ነገር ነው ሲል ይመልሳል። እሱ ለአንተ ትልቅ ቢመስልም ነገር ግን ልክና ትክክል እንዳልሆነ ይነግረዋል።
ለምን ህብስት እኮ በጣም ነው የምትወድ፣ በጣም ነው የምታፈቅር። ለምን እሷ ውስጥ አትደበቅም? ለምን እሷ አይን ውስጥ አትደበቅም? የእሷ ፍቅር ያኖርሃን በማለትና ሰላምና እንዲሁም ስለሌላው ነገር መተው እንዳለበትና ሲነግረውም ነገር ግን ይህን ማድረግ እንደማይችልና በጣም ቢወዳትም ነገር ግን ልቧን ሊሰብረው እንደተዘጋጀ ይነግረዋል። ዛሬ ለምሳሌ እኔ የምወዳት ልጅ ወደ እኔ ተጠግታ እንዲሁም በጣም ወዳኝና እንዲሁም ስሜያት እንዲሁም አብረን እንተኛ ስትለኝ ነገር ግን እኔ ለቁም ነገር ስለምፈልጋት ይሄ ነገር በሂደት ይሆናል ብዬ ደግሞም አንተ ሄርሜላን የተጠራጠርካትን ነገር ዛሬ ከነገሮች ሁሉ ልታመልጥ ሳይሆን እውነቱን እንድትነግረኝ ያየህባትን ችግር እንደ ጓደኛ እንድትነግረኝ ስል እጠይቃለሁ ይለዋል። እሱም ይሄ ነገር መቼም ነገር መናገር እንደማይችልና ፈጽሞ ይሄን ነገር ማድረግ እንደሌለበት ሲነግረውም እሱ ግን በጣም ስለተናደደ እባክህ ቢለውም ነገር ግን መጠጡን እንዲተው ስላልፈለግ እባክህ እኔን ተወኝ በማለት መልስ ሰጥተዋል። እሱም እሺ ብሎ ምንም ሳይል ወደ ቤቱ ገብቶ አብረው እንዲያድሩ ይጠይቀዋል። እሱም አልጋው ላይ ተኝቶ ነገር ግን ስለ ህብስት ማሰብ አላቆመም ነበር። ሌሊቱን ሙሉ ሲያስብና እንዲሁም ሄርሜላ በጣም አናዳው ነበረ። እሷ ግንኙነታቸውን አቋርጡ ብሎ ልኳት እሷ ግን በተቃራኒው ከሱ ጋር እንደምትቀጥልና በህይወቷ ምንም ሰው እንደሌለና እንዲሁም አብረን እንደር ማለቱን ልጁን ለሱ ነው ልትለው ነው ይቻጭ በርባሪ አላማውስ ምንድነው በማለት እንትን ይላል። ህብስቴ ስትጠብቀው ብታድርም ነገር ግን ሊመጣ አልቻለም። ስለዚህ ጧት ይመጣል እንዳለችውም በጧት ይመጣል። ጧት በጧትም እንደመጣ ሄርሜላን እንዴት አደርሽ ካላት በኋላ በሄርሜላ ነይ ቶሎ በማለት አንቺ ደግሞ ጥያቄ አታብዩ በማለት አፏን ይዘጋታል። እሱም ምን ማድረግ እንዳለብሽ እኔ እነግርሻለሁ፣ ነገር ግን ጓደኛዬን እንደዚህ እንድትጫወቹበት አልፈቅድልሽም ሲላትም እኔ ታዲያ ምን ላድርግ? ልጁን እንዳስወጣው ነው የምትፈልገው? አንተ እኮ አልቀበልም ካልክ ልጁን የሱ ነው ለማለት ስትልም እኔ እንደዚህ አይነቱን ጨዋታ እንድትጫወችብኝ አልፈቅድም፣ እኔ ምልሽን ታረጊያለሽ በማለት አሁን ከዚህ እንድትወጣ ከክፍሉ እንድትወጣ ይጠይቃታል። ከክፍሉም እንደወጣችም ወደ ክፍሏ ሄዳም ምን እንዳወሩና ምን እንዳላት ስትጠይቃትም ለህብስቴ ግን ይቅርብሽ በማለት ትመልስላታለች። እሷም ዛሬ ግን ልለቅሽ አልችልም ስትላትም ተትዬና ከአባትሽና ከእናትሽ ብር ተቀብዬ ነበር፣ እሱ ምን እንዳሰበ ባላቅም ለዛ ነው የጠየቀኝ ስትላትም ወይም ብቻዬን ሊያወራኝ የሚፈልገው ስትላትም ትነግራታለች። እናም ይቅርታ ስትጠይቃትም ምንም ማለት እንዳልሆነና እንዲሁም አንቺ በጣም ብዙ ገንዘብ እንደሚያስፈልግሽ እናትሽን መታከሚያ የሚያስፈልግሽ ሲሆን እንደውም ጥሩ አደረግሽ በማለት ትመልስላታለች። እሷ በተቃራኒ እንደምትወደው በየቀኑ ብትነግራትም ነገር ግን እሷ ግን በተቃራኒው እየጎዳቻት እንደሆነ ህብስቴ ምንም አታውቅም። አቶ አለሙ ለአብነት ደውሎ አንዳንድ ስራዎችን መስራት እንዳለበትና ይጠይቀዋል። እሱም እሺ ብሎ ወደ ቤት ከመጣ በኋላ ህብስቴን ከሌላው ወይም የአብነት ኃላፊነት እንድኮንና አቶ በአምላክ እንዳይጠባበቃትና እንዳይጠብቃት ይጠይቀዋል። እሱም ለምን ይሄን እንዳደረገና ለምን እንደሆነ ሲጠይቀውም ሄርሜላን አስረግዟታል። ስለዚህ ወንድነቱን ስለምትፈታተነው የሄርሜላ ጣለ ልጄ ለህብስትዬ እንዲደርስባት ስለማልፈልግ እባክህ ይሄን እንዳታደርግ ስትለው አንተን ደግሞ በጣም እንደማምነህና ኃላፊነት የሚሰማብህ ሰውዬ እንደሆንክ ይለዋል። እሱም እሺ ብሎ በዛም በተቃራኒ በጣም ይናደዳል። ምንድነው ያልከው ሲለውም አይ ከህብስት ፍቅር ሊይዘው ስለሚችል አሁን ደግሞ ከዚህ ስላረገዘ ህይወቷ እንዳይመሰቃቀለው ስትልም ትነግረዋለች። እሱም በጣም ተናዶ ምን ብሎ ደንግጦ ከዛ ይወጣል። ተከትሎ ታታለውም ሲመጣም ሳሎንም በየክፍሉ እየሄደ አብነት መጣራት ይጀምራል። በአምላክ ተንቅልፉ ነቅቶ ምንድነው ብሎም ሲመጣም እሱም ምንድነው ያደረግከው ብሎ በቦክስ ይለዋል። ያን ጊዜ ህብስት የጫጫቴ ሲሰማ እያነከሰች ወይም ግድግዳውን ይዛ ተጠግታ ቆማ ነበረ። የዛ ጊዜም አንተነህ ከሄርሜላ የምር ያስረገዝካት አንተነህ ሲለውም እሱም አንገቱን ደፍቶ አዎ በማለት ይመልሳል። ሶስቱም የሚመኟ ሲሆኑ አምላክ በድንገት ብታረግዝበትም ነገር ግን አቶ አለሙም እንዴት አድርጎ እሷን ማግኘት እንዳለበት እያሰበ ነው። በዚህ በኩል ደግሞ ትዳር ለመመሰረት ያሰበው አብነት እጅጉኑ ልቡ ተሰብሯል። ይህን ጊዜ በቃሉ ትሰማለች። አብነት ሲያወራ እውነት ሄርሜላ ካንተን ያረገዘችው ሲልም አዎ ሲል በጆሮዋ ትሰማለች።
ወይዘሮ ሄፍቱ ደግሞ በእግሯ መቆሟና እስከዛሬ መድኃኒቱን እየሰጧት እንዳልሆነ በግልጽ ታያለች። በጣም ተናዳና ተበሳይታ በእግርሽ ቆመሽ ነው አንቺ ጉድ በማለት ጭራሽ ትደበድባታለች። እሷ ግን በአምላክ ስለከዳት እጅጉን ልቧ ተሰብሯል። በአምላክም በፍቅር ዓይን እያያት እንባዋ